አዋሬ ተረክ በሳምንት 3 ቀናት ማለትም ማክሰኞ፣ ሐሙስና ቅዳሜ የሚያቀርበውን የትረካ መሰናዶ እነሆ ይዞ ቀርበዋል። አንድ ለእናቱ ታሪካዊ ልብወለድ ከአቤ ጉበኛ ምዕራፍ 3። ኃይሉ ወልደ ጊዮርጊስ። ልጅ ኃይሉ ወልደ ጊዮርጊስ እስከ ጎንደር ግንብ ድረስ ነጋሪት እያስጎሰሙ እምቢልታና መለከት ጥሩምባ እያስነፉ እንዲገቡ ከተፈቀደላቸው እንደ ዋግ ሹሞች በወርቅ ሳህንና ኩስኩስት እንዲታጠቡ በዚያ በጥንቱ ወግ በዚያ ቁልቁል ለመውረድ ያዘነ በለው ዘር ካፋፍ እንደሚወርድ ውሃ ዘቅዝቆ እንዲወርድና መውጣት የጀመረው በአቀበት ቦታ ላይ እርር ብሎ የደረቀ ባዶ ሳርና ከኋላው የሚገፋፋ ነፋስ እንዳገኘ እሳት በፍጥነት ወደ ላይ እንዲጋልል በሚያዘው ወግ ክብር ከተሰጣቸው የቋራ መሳፍንት ዘር የተወለዱና በጊዜያቸው የቋራ ገዢ የሆኑ ሰው ነበሩ። ልጅ ኃይሉ ምንም እንኳን ታላቅ ከሚባል ዘር ቢወለዱ፣ ምንም እንኳ የቋራ ሕዝብ ሕጋዊ ገዢው አድርጎ የሚቀበላቸውና የሚከተላቸው ቢሆኑ፣ ምንም እንኳ የቋራ ምድር አቀማመጥ አሻፈረኝ የሚሉትን ለማቀፍ አውቆ የተሠራ ቢመስል፣ በዘመኑ እንደነበሩት አንዳንድ መኳንንት ውሃ ቀጠነ ብለው የሚያኮርፉ ሲዘርፉት የኖሩትን ሕዝባቸውን በየጊዜው እያመፁ የሚዘርፉ ሰው አልነበሩም። ዘራቸውን እየደጋገሙ በመቁጠር የትውልድ ሐረጋቸውን ከታላላቁ ነገሥታት ከነ ኢያሱ አዲያም ሰገድ፣ ከነ ፋሲለደስ፣ ከነ ባካፋ፣ ከነ ሱስንዮስ በማያያዝና እንዳይቆራረጥ በመላ በመከታተል እሱስ በምን ይበልጠኛል የሚል ዘዬ የሚያዘወትሩ ሰው አልነበሩም። በለስ የቀናው ሽፍታ 200-300 ሌቦችና ነፍሰ ገዳዮች፣ ቀማኞችና አቃጣዮች የተከተሉት እንደሆነ መጽሐፍ እያስገለጠ ኮከብ እያስቆጠረ ጠጠር እያስጣለ ዘሩን ከሰለሞንና ከቀዳማዊ ምኒልክ ያለዚያም ከነ ኢያሱና ከነ ፋሲል እያስጠጋ የሚቀጥለው የጎንደር ንጉሥ ራሱ ለመሆን በሚመኝበት ጊዜ ይኸውም ቢቀር አንዱን የኢትዮጵያ ክፍል ገንጥሎ በዚያ ላይ የገዥነቱን ሥልጣን ለመዘርጋት በሚያልምበት በዚያ የእንደ ልቡ ጊዜ የቋራው ባላባት ኃይሉ ከቅሌት ሁሉ የራቁ ሰው ነበሩ። የጮማ ቁንጣን የጠጅ ሞቅታ በያዛቸው ቁጥር በብዙ ንጹሕ ሰዎች ላይ ከቀላል እስራት እስከ ስቅላት ከእርግጫ እስከ ግርፋት የሚፈርዱ መንግሥት የማያዛቸው መሳፍንት በሰለጠኑበት ዘመን የኖሩ ገዢ ቢሆኑም ልጅ ኃይሉ በዚህ አይነት ልቅነት የማይመሩ እግዚአብሔርን የሚፈሩና ለሰው ከሚራሩ ጥቂት ደጋጎች መኳንንት መካከል አንዱ ነበሩ። ይህ ሁሉ መልካም ሰውነት፣ ንጥቂያና ሽፍትነት፣ አመፅና ግድያ፣ አገርን መከፋፈል የወንድነት መሠረቶች በነበሩበት ዘመን እንደ ትልቅ ሰው ሳያስቆጥራቸው ኖረ። እስከ ዛሬ ድረስም እምነቱ ተላልፎ የልጅ ኃይሉ ታላቅነት ጎልቶ እንዳይነገር አድርጎት ይገኛል። ሆኖም የኃይሉን ታላቅ ሰውነት ደጃዝማች ማሩ በትክክል ያውቁት ነበር። ስለሚያውቋቸውም ሳይለምኗቸው አቀረቧቸው። ልጅ ኃይሉ አንድ ቀን ማምሻ በድንገት በአካባቢው ያሉ መኳንንትና ሽማግሎችን አጎቶቻቸውን ወደ ቤታቸው አስጠርተው ብዙ ቁም ነገር ያለበት የማይመስል ያልተለመደ ውይይት ከጮማና ከጠጅ ጋር አቀረቡላቸው። ውይይቱ ከልጅ ኃይሉ አንደበት ብዙ ጊዜ ታይቶ የማይታወቅ ብርቅ ቀልድ የተቀላቀለበት ነበር። በመካከሉ ቁጭ ብለው ግብር እያበሉ ወንድሞቼ ሆይ እንግዲህ ባላግብቼ በሰላም ላኖራችሁ አስቤያለሁ፣ እናንተስ ምን ታስባላችሁ? አሉ ልጅ ኃይሉ እንደ መሳቅ እያሉ። በዚህ እንግዳ አነጋገር ሁሉም ግራ ገባቸውና እርስ በርሳቸው ተያዩ። ክርስቶስ ለሐዋርያቱ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም ባላቸው ጊዜ ነገሩ እንቆቅልሽና ግራ እንደሆነባቸው የልጅ ኃይሉ አነጋገርም ለቋረኞች እንቆቅልሽና ግራ ሆነባቸውና እርስ በርሳቸው ተያዩ። ለእርሱ ያልገባው ለሌላው ይገባው ይመስል አንዱ ሌላውን በማየት መልስ የሚያገኝ እየመሰለው የአንዱ ዓይን በሌሎች ላይ እየተተከለ ሁሉም ጭጭ አሉ። በዚህ ጊዜ በዕድሜ ከሁሉ አረጋዊ ልጅ ኃይሉ የቅርብ ዘመድና መካር የሆኑት ግራዝማች ዘለቀ ግራ አታጋባን እንጂ ጌታዬ ምን ማለትህ ነው? አሉ በቁም ነገርና በፈገግታ መካከል ሆነው። እውነቴን ነው ጌታዬ፣ ደጃች ማሩ መጥተህ ባል እንድታገባ ብለውኛል አሉ ልጅ ኃይሉ ፈገግታቸውን ከቅድሙ ቀነስ አድርገው። ሚስት ወይስ ባል? ግራ አታጋባን እንጂ አሉ ግራዝማች። እሳቸው ሚስት ብለዋል፣ እኔ ግን ባል ብያለሁ። ስለምን ልጄ ጌታዬ? አግባት የተባልኳት ሴት የጥጋበኛው ጌታ እህት ተመሆኗን በላይ ማንም እኩያዬ ስላልሆነ አላገባም ብላ ኖረች ናት። ዛሬ በእኔ ምክንያት ቋሮችን ለማገረም ሲባል ጓደኝነት የታምኖበት ሳይሆን ሴትዮዋም ኃይሉን እፈልጋለሁ ብላ ሳይሆን ለመሳሪያነት ተፈልጌ
እሷም በወንድሟ ትእዛዝና ምክር ተገፋፍታ የተቀበለችው ስለሆነ ተባልነት የሚስትነት የታውን ጎልቶ ተሰምቶኛል አሉ ልጅ ኃይሉ። አይ እንኳን ተነሱ መጣ እንጂ ለሴት ጉልበት ይህን ያህል መጨነቁ ቋራ እንጂ ደንቢያ አትቀመጡ። የሴት ግርማ ከንፈሯ እስቲሳም ነው ይሉ ነበረ ባሻጓሉ። በሰማይ ነፍሳቸውን ይማረውና ጊዜ ነው እንጂ እንኳን ባሏ ጌታው አልነበርህም። ለመሆኑ ማሩ ነው የደንቢያ ጉርና ገፊ አጓት ዛፊ ዘር አይደለም? ጊዜ የሰጠው ቅል ድንጋይ ይሰብራል እንደሚባለው ሆነና ነው እንጂ ተእርሱ እህት ጋር መጋባት ለአንተ ይህን ያህል ከብዶ የሚታይበት ምክንያት ነበር አሉ ግራዝማች ዘለቀ። እሱስ እንዳለው ይሆናል፣ ግን ሁሉም የሚሰራው በጊዜው ስለሆነ ይህንን ነው ያልሁ። ለመሆኑ ሴትዮዋን ታውቃታለህ? አውቃታለሁ። እንዴት ናት? በመልኳና በኩራቷ ታላቅ ወይዘሮ ትመስላለች። ጠባይዋስ? እሱንማ እንግዲህ ወደፊት ልናየው ነው። ቢሆንስ የኩሩ ጠባይ ምን ያህል ያስደስት ብለህ? እሱስ አይባልም። አንዳንዱ ሰው ውስጡ ኩሩ ሳይሆን እንዲያው ቆዳው ኩሩ፣ ጠጉሩ ክፉ ይሆንና ኩሩ ይመስላል። ሲቀርቡት ጊዜ ሲለምዱት ጊዜ ገራም፣ ትሁት፣ ቸር እንዲያው ደግ ሰው ይሆናል። ጌታዬን ሳታጫት ያጨች ሴትም ስታያት ኩሩ መስለህ እንደሆነ አብረሃት ስትሆን ኩሩ ላትሆን ትችላለች። ደግሞ የሴት ኩሩ ክፉ አትምሰልህ። ራሷ ተከብራ ባሏን ታስከብረዋለች። አይነ ቀለዋጭ አረማመደ ቀለብላባ ሴት ራሷ ቀላ ባሏን ታቀላለች አሉ ግራዝማች ወደ ቁም ነገሩ ገባ ብለው። መቼም ሚረባም ባይረባ ግቢውም መሞከሩ አልቀረ አሉ ልጅ ኃይሉ። አዎ ሊሞከር ይገባዋል አሉ ግራዝማች። ግራዝማች ገና በእንጥልጥል እንዳሉ ባላምባራስ ቋዱ ምግቡን አቋርተው ሊነሱ ሲሉ ልጅ ኃይሉ ቀደሙና ምን ማለትህ ነው ባላምባራስ? ይሄማ ግፍ ነው። እኔ ተማድ በልጣለሁ እንዴ? እህል እኮ ተንጉስ በላይ ነው። ቁጭ በልና ንገረኝ አሉ። እሱስ ይሁን እሺ፣ ግን እኔ የምለው ለመሆኑ ስለ ጉዳዩ ለጌታ የተላከልህ ነገር አለ አሉ ባላምባራስ ቋዱ። እሱስ በልዩ መንገድ እኔ እንድጠየቅ ተተደረገ በኋላ ደብዳቤ ተጥፎልኛል አሉ ልጅ ኃይሉ። እስቲ ደብዳቤውን እንስማው አሉ ግራዝማች ዘለቀ። አዎ የሚገባ ነው። ደብተራ በሪውን እስቲ አንድ ደብዳቤ አምጣልኝ አሉ ልጅ ኃይሉ። ደብተራ በሪውን ተነስቶ ወደ ሌላ ክፍል ሄደና አንድ ወረቀት ይዞ ተመለሰ። እስቲ አንብብልን አሉ ልጅ ኃይሉ። በዚህ ያሉት ሁሉ አይናቸውን እስከ አይኑ ድረስ በጠመጠመውና ቀጠን ረዘም ባለው ደብተራ ላይ አሳረፈው በጸጥታ ለማዳመጥ ተዘጋጁ። ደብተራ በሪውን ንባቡን ቀጠለ። ይድረስ ተማምነህ ወዳጄ ለቋራ ገዢ ተልጅ ኃይሉ ወልደ ጊዮርጊስ ለጤና እጅጉን እንደምን አለህ? እኛ በእግዚአብሔር ቸርነት ተነሰራዊታችን ደህና ነን። እንደ አሽከራችን ብቻ ሳይሆን እንደ ወንድማችን ስናይህ የቆየን ለመሆናችን ምስክር የሚሆነን የምሥራች ልከንልሃል። ምንም እንኳን ከልብ እንደምንወድህና እንደምናምንህ ብታውቅ ታማኝነትን ይበልጥ ለማጠንከር ተኛ ወገን የሆነች ታላቅ ሴት ለግቢ እንደምትመኝ እነ ሊቀ ካህናት ላቀውና ሌሎችም አንተን በጣም የሚያውቁ ታላላቅ ሰዎች በየጊዜው ይነግሩንና ይለምኑን ስለነበር የእነሱንም ቃል ያንተንም ትልቅ ሰውነት አይተን እንደ ዓይናችን ብረት የምንጠነቀቅላትንና ምናፈቅራትን እህታችንን ወይዘሮ ወለተ ተክሌ እንድታገባ ፈቅደንልሃል። ከእንግዲህ ወዲህ የራስ ሚስት ስለሆነች በሚመችህ በማንኛውም ጊዜ ሰርጉን አዘጋጅተህ ክንዷን ልትረከብ ትችላለህ። እኛም ተዚህ የበለጠ ስጦታ ተዚህ የበለጠ ባለሟልነት ለማንም ሰጥተን ስለማናውቅ ባጋጠመ ታላቅ ዕድል ምንም ሰጭኛ ብንሆን የምሥራች ለማለት ተወዳጆች ጋር እንደ ልብ ይገባል። ምንም እንኳን እስተ ዛሬ ድረስ ያየንብህ ክፉ ነገር ባይኖር ለወደፊቱ በበለጠ ተቀራርበን ለመኖር ተዚህ የበለጠ ምክንያት አይኖረንም። ሰላም እግዚአብሔር ከሁላችን ጋር ይሁን፣ አሜን። ማኅተም ደጃዝማች ማሩ ርዕሰ መኳንንት ዘደንቢያ ወኩሉ አገሬው ሀለ ጎንደር። ደብዳቤው ተነቦ እንዳለቀ በቤቱ ውስጥ ጊዜያዊ ጸጥታ ሰፈነ። ሁሉም በየራሱ እንደሚያስብ አንገቱን ወደ ምድር አቀርቅሮ ዝም አለ። ዛዲያ ምን አለበት አሉ ግራዝማች። እሱስ ምንም የለበት ብቻ አሉ ልጅ ኃይሉ። ቅር የሚያሰኝ ነገር አለበት እንዲህ ተለመን እንጂ አለመን። ነገሩ የተገላቢጦሽ ሆነና ነው እኮ ደስ ያላለኝ። አይ ይሄ እንኳ ምንም አይደል። በዚህ ጊዜ ሁሉም ዝም እንዳለ ነበር። ልጅ ኃይሉ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዛዲያ ስለዚህ ያላችሁ አስተያየት እንዴት ነው አሉ። ምን ቸገረን? ለዝምድና ሲፈልጉን ዘመድ እንሆናለን፣ ታስከፉን ደግሞ የተከፉትን ሁሉ የሚያደርጉትን እናደርጋለን አሉ ቀኛዝማች ባህሩ። አይ ምንም የሚያስቸግር ነገር ያለ አይመስልም አሉ መምህር ዘሩ።
ዛዲያ እንግዲህ መልሱን ደብዳቤ በቶሎ መላክ ሊኖርብን ነዋ። ተተዛመዱ አይቀር ቅርታ እንዲኖር አያስፈልግም። ደብዳቤውም ጥሩ ሆኖ መጻፍ ይገባዋል። ከጫማ ስር ወድቄ አጓራ እየቃምሁ ጭቃ እየጋጥሁ የሚሉት መሳፍንት የሚሸነግሉላቸው ቃሎችን በቸልታ እንዳይታለፉ ማድረግ ይገባል አሉ ግራዝማች ዘለቀ በተለመደው ጣፋጭ ንግግራቸው። ሁሉም ሲስቁ ጸጥ ብሎ የቆየው አዳራሽ በውካታ ተሞላ። ንግግሩ በዚህ ላይ እንዳለ ልጅ ኃይሉ አዝማሪው ተጠርቶ እንዲገባ አዘዙ። አዝማሪው ሙላት ነጭ ኩታውን አደግድጎ በነጭ እጀ ጠባብ ላይ መሰንቆውን አንግቶ ገባ። ሊቀ ካህናት ላቀው አልዋ ላይ ተተክሎ በነበረው የደጃዝማች ማሩ ድንኳን ውስጥ እንደተናገሩት ሁሉ ከልጅ ኃይሉ እስከ አዝማሪው ድረስ በዚህ አዳራሽ ውስጥ የነበሩት ሁሉ የለበሱት ልብስ ንጣትና ጥዳት፣ የፊታቸውም ወዝ ጥራት ቤቱን በቀለመ ደማቅ አበባ የተሞላ አስመስሎት ይታይ ነበር። መኳንንቱም ጠጅ፣ ገበሬውም ጠጅ፣ ባለጌውም ባሪያውም ጠጅ ብለዋል ሊቀ ካህናት። አሁንም አዝማሪው ጠጅ። ለሊቀ መኳስ ሙላቱ ዘፈኑን ከመጀመሩ በፊት 2 የጎሽ ኮልባ ጠጅ ተሰጠውና አከታትሎ ጅው ካደረገው በኋላ አይኖቹን ወደ ጣሪያው ሰቅሎ ተለል ብሎ ከሚወርደው ጢሙ ጋር ወደ ላይ አንጋጦ ሲታይ አቡነ ተክለ ሃይማኖት 7 ዓመት 7 የባቄላ ፍሬዎች እየበሉ የሚጸልዩበትን ጊዜ ለማስታወስ የሚሳለውን ስዕል መስሎ በጎፈሬውም ይሁን በተፈጥሮ ትልቅነት አይታወቅም። ትልቅ ከሆነው ራሱ ጠበብ የሚል መስሎ የሚታይ ደረቱን ጥቂት ገልበጥ አድርጎ በዚያ ጠፈር በሚሰነጥቅ ድምፁ ዘፈኑን ጀመረ። ሌሌ 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 ተውሌሌ ተውሌሌ ለተራቆተ ልብስ ለራበው እንጀራ የአባ ጥጋብ አገር እንደምነሽ ቋራ ለጠማው ጠጅ ያለ የተራበ የሚብላ ግን ጠላ እንዳትሉን ቋራ አይወድም ጠላ የደንቢያ መኳንንት ጊዜ ያለን ብላችሁ ኃይል አለን አትበሉ የማንም አይደለ የእግዚአብሔር ነው ኃይሉ። ይህም በገጠመ ጊዜ ሁሉም እየተንሾካሾከ የአዝማሪውን ግጥምና ድምፅ ሲያመሰግንና ሲያጣጥም ልጅ ኃይሉ እስቲ አሁንም መልሰው አሉ። አዝማሪው መለሰና የደንቢያ መኳንንት ጊዜ ያለን ብላችሁ ኃይል አለን አትበሉ የማንም አይደለ የእግዚአብሔር ነው ኃይሉ ሲል ልጅ ኃይሉ ቀበል አደረጉና እስቲ ደህና ቆዩኝ አሉ። አዝማሪውም በዜማ ተቀብሎ እስቲ ደህና ቆዩኝ አለ። ልጅ ኃይሉም ግጥሙን ቀጠሉ። እስቲ ደህና ቆዩኝ በደህና ሰንብቱ ዘመዶቼ ሁሉ ብመጣ መጣሁኝ አጋጣሚ ሆኖ ብቀር ቀረ አትበሉ ልሄድ ነው ጣቁሳ ልሄድ ነው አለፋ ለሌላም አይደለ ወተቴን ልገፋ ወተት እገፋለሁ ሂጄ ወደ ጣና ረግቶ ካልተገፋ ቅባት የለምና ሲሉ አዝማሪው እየተቀበለ ሲያዜም በዚያ ያሉት ሁሉ ትካዜ ተሰምቷቸው ዝም አሉ። አዝማሪው ግን ሌሌ 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 ተውሌሌ ተውሌሌ እያለ ሌላ ግጥም ይጠባበቅ ጀመር። በግጥም የታወቁት ቀኝ አዝማች ባህሩ ቀበል አደረጉና ለምንም አናልፍም ባለፋ ደንቢያ ጉርና ያውቃል በለመደው ይግፋ ደንቢያ በማር ከብሮ ምንም ጠጅ ቢያንሰን ወደ ደንቢያ አንወጣም ለማር ብር ይዘን ማሩ በደንቢያ ውስጥ ቢኖርም ባይኖር አጓት እንጂ መችላል ማርማር በላሉት።